ሰላም እግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ በፊታችሁ ያለሁትኝ አንድን እግዚአብሔር የዛሬ ሳምንት ዛሬ መስከረም 4 2018 ዓ.ም ነውና የዛሬ ሳምንት ጳጉሜ 23 ኤግዛክትሊ ቀኑ አሁን ስላላልኩት ነው። እሁድ ላይ በጸሎት ስፍራችን ላይ ቦሌ እሁድ ከሰዓት ላይ እየጸለይን በነበረበት ሰዓት ላይ መንፈስ ቅዱስ ያሳየኝን አንድ ራእይ ነበር እና ይሄ ራእይ መቀመጥም ስላለበት ዶክመንት መደረግ ስላለበት እና ደግሞ ከዶክመንቴሽንም ባለፈ ደግሞ እግዚአብሔር በሚመጣው ዘመን የሚገልጠው አዲስ ምዕራፍ እንዳለ ያንን እንደተመለከተ ሰውና ከዛ ምዕራፍ ጋር አብሮ ሰራተኛ ለመሆን እንደሚያስብ አንድ እግዚአብሔር ባሪያና እግዚአብሔር ልጅ ይህን መልእክት ተቀርጻለሁ። ማየው የነበረው መንፈስ ቅዱስ በራእይ በጸሎት ሰዓት ያሳየኝ የነበረው ነገር ምንድነው? የሰው አንጎል ይሄ የአንጎል ፓርት ነበር ማየውና ያ የአንጎል ፓርት ይሄ የአንጎል ክፍል ላይ እንደ ደሴት የሆኑ አካላት ደሴት የሆኑ ነገሮች ብዙ አንድ ብቻ አይደለም አንጎል ፓርት ላይ በግዙፉ ነበር ማየውና የአንጎል ፓርት ላይ ያሉ ደሴቶችን ነበር ማየው እና ከነዛ ደሴቶች ደግሞ የሚመነጩ ዊክድነሶች ይሄ የጨለማው ዓለም ተጽዕኖች የጨለማው ኃይላት ከነዛ ደሴቶች የሚመነጩ የተለያዩ ደሴቶች ነው ያሉት። ከነዛ የተለያዩ ደሴቶች የሚመነጩ የተለያዩ አይነት የጨለማው ኃይላት የጨለማው ጉልበት የክፋት መናፍስቶች ነበር ማየው እና መንፈስ ቅዱስን ይህ ነገር ምንድነው ብዬ ስጠይቅ ይህ የትውልዱ መልክ ነው ይለኛል። ይህ የጄኔሬሽኑ መልክ ነው። ያንን እየነገረ መንፈስ ቅዱስ ወደ ሮሜ ምዕራፍ 8 ላይ ይወስደኛል። ፍጥረት ለከንቱነት ተገዝቷል የሚለው ቃል ማለት ነው። በዛ ቃል ውስጥ መንፈስ ቅዱስ እያብራራልኝ ራእዩን እያየው ሲሄድ ፍጥረት አሁን ያለው ውዝግብ አሁን ያለው የምናያቸው እርስ በርስ መበላላቱ ጨለማው የሰው ይሄ እኔነት ኢጎ ክፋት ሰዶማዊነት አመንዝራነት ለስት ስፒሪት ግሪዲነስ ስግብግብነት የሌላውን ጥቅም ለመውሰድ ያለ ሩጫ ከራስ ጥቅም አልፎ የሌላውን ጥቅም ለመውሰድ በቢዝነሱ ላይ ያለው ጨለማ በትዳር ላይ ያለው በቢዝነስ ላይ በሜሬጅ ላይ በስራ ላይ በተለያዩ ዘርፎች በእነዛ ኦልሞስት በሰባቱ ማውንቴኖች ላይ በኢንተርቴይንመንቱ በሚዲያው በፖለቲክሱ በሪሊጂኑ ኤዱኬሽኑ በለርኒንግ ሲስተሙ እና በሜሬጅ በእያንዳንዱ በነዛ ማውንቴኖች ላይ ከሰው አእምሮ ላይ የነገሱት እነዛ ደሴቶች የሚመነጭን የክፋት ምንጭ ነበር የምመለከተው እና ይህም በሆነበት ታይም ላይ መንፈስ ቅዱስ እያሳየኝ እየቀጠለ በመጣ ጊዜ ላይ ይህ ነገር በትውልዶች መሃል የቀጠለ ነው። ይህ ነገር አሁን ዘመን ላይ የጀመረ አይደለም። ይህ ነገር በአባቶቻችንም ዘመን የመነጨ ነው። በአባቶቻችንም ዘመን ይመነጭ የነበረ በአባቶቻችንም ዘመን የቀጠለ ነው። ስለዚህ እንዴት አድርገው አባቶቻችን ዊን አደረጉት ወደሚለው ነገር ሲሄድ መንፈስ ቅዱስ አእምሮን ሁሉ የሚያልፍ እግዚአብሔር ሰላም እያልኩ እንድጸልይ ነበር የሚያሳስበኝና እግዚአብሔር ቃል በፊልጵስዩስ መጽሐፍ ላይ እንደሚናገረው አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልብና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል እያለ ይሄንን ሰላም እያልኩ እየቃተትኩ በነበረበት ታይም ላይ አብረውኝ ከሚጸልዩ አካላት ጋር በዛን ታይም ላይ የነበሩት ኤፍሬም እና አቤል ናቸው። እየጸለይኩኝ በነበረበት ታይም ላይ መንፈስ ቅዱስ ስትረስሊ ከዚህ በፊትም እንደዚህ አይነት ድምጽ መጥቶልኛል። ለመጀመሪያ ቀን አይደለም የመጣው ግን ስትረስ ሰጥቶ መንፈስ ቅዱስ እንደዚህ ይለኝ ነበር። ሰላም ኢሞሽን አይደለም፣ ሰላም ስሜት አይደለም፣ ሰላም በሆነ ነገር የሚፈልቅ አይደለም። ወይም ደግሞ ይሄ በጆይ እና በሃፒነስ መካከል ያለው ልዩነት በሐሴትና ይሄ ሃፕን በሚያደርግ በደስታ መካከል ያለው ልዩነት እነዛን የሚሰጠው ሰላም እያለ መንፈስ ቅዱስ በተደጋጋሚ ላይ ነበርና ሰላም ስሜት አይደለም፣ ሰላም ኢሞሽን አይደለም፣ ሰላም የሆነ ነገር አይደለም፣ ሰላም ግዛት ነው እያለ ወደ ይሄ ሳሌም ወደሚለው ዕብራውያን ላይ ስለ መልከጸዴቅ ነቅሶበት ስለነበረው ስለዛ ስለ ሳሌም ግዛት ያስረዳኝ ነበረ ነው እና በዛን ታይም ላይ ምንድነው መንፈስ ቅዱስ እያስረዳኝ የቀጠለው ምንድነው አባቶቻችን የጨለማውን ዓለም ያሸነፉት
በሰላም ግዛት ውስጥ ተጠብቀው ነው። መልከ ጸዴቅ በዘመኑ አብርሃም በነበረበት ዘመን የነበረ ያ መልከ ጸዴቅ የሚባል ንጉሥ እሱ ያስተዳድራት የነበረችው ያቺ ከተማ ሳሌም ትባል እንደነበረ ዕብራውያን ላይ ይነግረናል። አስቀድሞም ሳሌም እርሱም የሳሌም ንጉሥ ማለትም ሰላም የሰላም ንጉሥ ነው ብሎ ዕብራውያን ላይ ስለ መልከ ጸዴቅ ይናገረናል። መልከ ጸዴቅ የነገሰባት ያቺ ከተማ ደግሞ ከብዙ ዘመናት በኋላ ኢየሩ የሚል ቃል ተጨምሮባት ዳዊት የነገሰባት ኢየሩሳሌም ሆነች። ኢየሩ ማለት በሂብሩ ከሰማይ የወረደች ማለት ነው። ሰላም ከሰማይ የወረደ ሰላም የሚል ይገጣጠማል እንደዛ ስሙ እና ከዘመናት በኋላ ዳዊት ከነገሰ በኋላ በዛች ሳሌም በሚለው ግዛት ላይ በኢየሩሳሌም ላይ ሰለሞን ደግሞ ሰላም ተብሎ የተተረጎመው ያ ሰለሞን ደግሞ የእግዚአብሔርን ቤተ መቅደስ እንደሰራ እግዚአብሔርን ቤተ መቅደስ በዛ ስፍራ ላይ እንዳቆመ ይነግረናል። ስለዚህ ይህንን መንፈስ ቅዱስ ይህንን እያብራራ አባቶቻችን ይህንን የጨለማውን ዓለም ፈርተውት አልኖሩ። አባቶቻችን ከዛ የመነጨ ያለውን የጨለማውን ጉልበት እየተቃወሙት አልኖሩም። ገዝፈውበት ነበር ይኖሩት። እንዴት ሲባል መጽሐፍ ቅዱስ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። አባቶቻችን የኖሩት በዚህ የሰላም ግዛት ውስጥ ነው። አባቶቻችን የተጠበቁት በዚህ የሰላም ግዛት ውስጥ ነው። በዚህ የሰላም ግዛት ውስጥ እስካልገባን ድረስ በሕይወታችን ላይ ሰላም ኢሞሽን ይመስለናል። ነገሮች ስንትን ስንል ሴኪዩር ስናደርግ ሴኪዩርድ የሆነን ይመስለናል። የሆኑ ነገሮችን አቺቭ ስናደርግ ሰላም ያለን ይመስለናል። ነገር ግን ወደ ሰላም ግዛት አልመጣንም። ለዛ ነው የእግዚአብሔር ቃል ሲናገር ሕፃን ተወልዶልናል አለ ነቢዩ ኢሳያስ፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። he is the prince of peace ነው። ኢየሱስ የሰላም አለቃ ነው። ይኸውላችሁ ሰላም አለቃ አላት። ማለትም ቅድም እንዳልኳችሁ ሰላም ግዛት ነው። ግዛቷ ውስጥ ደግሞ አለቃ አለ። አለቃ ብቻ ሳይሆን ደግሞ የሚተዳደሩ የሚኖሩ ህዝቦች አሉ። እግዚአብሔር እኛን ከርስት መካከል ከህዝብ መካከል ለርስቱ የተለየ ወገን ሲያደርገን በክርስቶስ ኢየሱስ ሲመርጠን ወደዚህ የሰላም ንጉሥ ያመጣን፣ ወደዚህ ወደ ሰላም መንግስትን ያፈለሰን፣ እሱ ወዳለበት እሱ ወደሚገዛበት እርሱ በልጆቹ መካከል ወዳለበት የሰላም ግዛትን ያመጣን። ስለዚህ እግዚአብሔር የአባቶቻችንን ታሪክ ባሳየን ታይም ላይ መልከ ጸዴቅን በምንመለከተው ሰዓት ላይ መልከ ጸዴቅ ይኖርበት በነበረበት ሰዓት ላይ በዙሪያው ያሉ ሰዶማውያን ነበሩ። ይሄ ማለት ሰዶም እርስ በእርስ ወንድ ከወንድ ሴት ከሴት የሚገናኙ ነበሩ። በዙሪያው ላይ 7ቱ ነገስታቶች ነበሩ። ኤያውያን፣ ኬጢያውያን፣ አሞራውያን፣ ኢያቡሳ። እነዛ ነገስታቶች ሁሉ አሉ። እነዛ ነገስታቶች እያንዳንዳቸው አገር ላይ ባይብልን ሄጄ ድጋሚ ከዛ ራእይ በኋላ ሳጠና እያንዳንዳቸው ነገስታት ሜጀር የሆኑ አስተዳዳሪ ፖርታሉን የሚጠብቁ ቴሪቶሪያል ስፒሪቶች አሏቸው። እያንዳንዳቸው በስሙ ላይ ሁሉ የሚሰለጥን የስግብግብነት ግሪዲነስ፣ ጣዖት አምላኪነት ነበረ። ነገር ግን በመልከ ጸዴቅ አስተዳዳሪነት የምትተዳደረዋ ሳሌም የምትባለዋ ግዛት በእግዚአብሔር መንፈስ የተጠበቀች ነች። ጭራሽ እሱ ብቻ አይደለም፣ የሚመጣውን የመሲሁን ዘር የሚያስቀጥለውን ሰው ሁሉ ለይቶ የሚያይ እሱ ብቻ አይደለም፣ አስራትን ደግሞ ሲያወጣለት የሚባርክ የነበረ ሰው ነው መልከ ጸዴቅ። ስለዚህ እግዚአብሔር ይሄንን ነበር ያስረዳኝ። ፍጥረት ለከንቱነት ተላልፎ የተሰጠበት ሲዝን ነው። ይሄ ከአባቶቻችን ዘመን ጀምሮ ሁሉ እንዳለ ሆኖ እየቀጠለ ያለበት ነው። አሁን እውነት ነው። አሁን የጨለማው ጥልቀት የጨለማው ብዛት በዚህ በመጨረሻው ዘመን ገዝፏል። በሰዎች አእምሮ ላይ ሰዎች ለከንቱነት ተላልፈው እየተሰጡ ነው። ሰዎች ከሰውነት ክብር ወርደው ወደ እንስሳነት ወርደዋል እና መንፈስ ቅዱስ በመሃል ይሄን ነበር የሚያሳየኝ እና እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ስለ ሐዋርያቱን እነዛን ደቀ መዛሙርት ሰብስቦ አንድ ነገር አወራቸው። እናንተን ሁላችሁን የመረጥኳችሁ እኔ አይደለሁን? ከእናንተ መካከል አንደኛው ዲያብሎስ ነው በማለት ተናገረ። ዲያብሎስ አለበት አይደለም ያለው፣ ከእናንተ መሃል አንደኛው ዲያብሎስ ነው። እና መንፈስ ቅዱስ ግልጽ በሆነ አማርኛ እንደዚህ ላይ ነበረ። አሁን ሰው ብለን
ሰው ብለን ሰዎችን ጋር አይደለም ከዲያብሎሶች ጋር ነው እየተገናኘን ያለ ነው። ምን ማለት ነው? ኢየሱስ ስለ ይሁዳ ሲናገር ዲያብሎስ አለበት አይደለም፣ ዲያብሎስ ነው አለ። ምን ማለት መሰላችሁ? የእግዚአብሔር ቃል ሲናገር በዕብራውያን መጽሐፍ ላይ ስለ ኢየሱስ ሲናገር፣ ስለ ኢየሱስ ወደ ምድር መምጣት ሲናገር በሙሉ በሚቃጠል በባና መስዋዕት ደስ አልተሰኘህም፣ ነገር ግን ስጋን አዘጋጀህልኝ አለ ይላል። ኢየሱስ ስጋዊው በዚህ በምድራዊው አካል ላይ ፈንክሽን ለማድረግ አካል አስፈልጎታል። በምድር ላይ ለመመላለስ አካል አስፈልጎታል። ስለዚህ ቨዝል አስፈልጎታል። በዛ ቨዝል ውስጥ ኢየሱስ ሰው ሆኖ ተገለጠ። ልክ እንደዛው አሁን የጨለማው ዓለም ለመጠቀም ሐሳቡን ለማስፈጸም ፕሮግራሙን ለመግለጥ ቨዝል ይፈልጋል። በአየሩ ላይ ብቻ አይደለም የሚሰራው፣ በሰዎች ላይ ይሰራል። የንግዱን ሴክተር ያሉ ላይ ይሰራል። በሜሬጅ ሴክተር ላይ የራሱን ኢንፍሉዌንሰሮች ያነቃል። በፖለቲካው ላይ እነዛ ሰዎች ዲያብሎስን ኢንካርኔት ያደረጉ ሰዎች ናቸው። ዲያብሎስን ኢንካውንተር ያደረጉ ሰዎች ናቸው። ዲያብሎስን የለበሱ ሰዎች ናቸው። ስለዚህ እነዚህ ሰዎች ሰው ይመስሉናል። አሁን የእግዚአብሔርን ቃል በደንብ ተረድተን እግዚአብሔር ሰው የሚለውን የሰውነትን ክብር ስንመለከት አሁን ያለው ትውልድ ከሰውነት ክብር የወደቀ ነው። ለዛ ነው የእግዚአብሔር ቃል ሲናገር እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ደሞመንት ሰው ከእግዚአብሔር ክብር ከወደቀባት ከዛች ከኤደን ጊዜ ጀምሮ ላልተፈጠረበት ዓላማ፣ ላልተፈጠረበት ዲዛይን መኖር መመላለስ ጀምሯል። ስለዚህ ይህ ነገር ደግሞ ምን አድርጎታል? ዕለት ዕለት ከሰውነት ክብር ሽሪንክ እያደረገ ዕለት ዕለት ከሰውነት ክብር እየወደቀ ወደ ጨለማው ዓለም እየተጠጋ በህይወቱ ላይ የእግዚአብሔርን ዓለም ሳይሆን የጨለማው ዓለምን ሞር እየጋበዘ ከጨለማው ዓለም ጋር ካለው ኢንካውንተርና ንክኪ የተነሳ ሰው ከሰውነት ክብር ወርዶ ወደ እንስሳነት መጥቷል። ወደ እንስሳነት ሜትር ከ80 ሊሆን ይችላል፣ ሜትር ከ70 ልትሆን በጣም የተሳለች ልትመስል ትችላለች። እንስሳ ወደ እንስሳነት ሰው አሁን በዘመናችን አሁን የምናየው ያለው ውጥንቅጥ ያለው ጨለማ ሰው ከሰውነት ክብር ወርዶ በሚዲያ ራሱን ሲያዋርድ፣ ሰው ከሰውነት ክብር ወርዶ በጣም ማይሆኑ ሐሳቦችን ሲያመነጭ ሰው አይደለም። ሰው ሊመስለን ይችላል። ሁለት አይን ያለው አፍ ያለው የሚበላ የሚዳስስ የሚገዛ የሚነዳ ቢሮ ውስጥ የተሽከርካሪ ወንበር ላይ የሚቀመጥ ግን ሰው አይደለም። ወደ እንስሳነት የወረደ ነው። ደሞመንት ዲያብሎስ ሰውን ውስጥ ሲገባ ሰው ዲያብሎስ በሰው ህይወት ውስጥ ጣልቃ ሲገባና ያንን ሰው ፖሰስ ሲያደርግ የሚያደርገው ከሰውነት ክብር ነው የሚያጎድለው። ከሰውነት ክብር ትዝ የሚላችሁ ከሆነ በኤደንም ሴቲቷን እንደዛ ብለው ነው ዲሲቭ ያደረጋቸው። ከሰውነት ክብር ሊያጎድላት ስለፈለገ አይኖቻችሁ ይከፈታል እንደ እግዚአብሔርም ትሆናላችሁ አለ። አይኖቻችሁ እግዚአብሔር የሚያውቀውን ሁሉ ታውቃላችሁ። ከሰውነት ክብር እንድትወድቅ አደረገ። ከእግዚአብሔር መልክና ምሳሌ እንዲወድቅ አደረገ። አሁንም በዚህ ዘመን ላይ ዲያብሎስ እየሰራ ያለው ያ ነውና ስለዚህ ከዚህ ጨለማ ነፃ መውጣት ብቻ ሳይሆን ትውልድን ከዚህ ጨለማ የምናወጣው በምንድን ነው ብዬ መንፈስ ቅዱስ ጋር የጸለይኩ በነበረበት ታይም ላይ እግዚአብሔር መንፈስ ይህን ነበር ያለኝ። መፍትሄያችን አንድ ብቻ ነው፣ ወደ ሰላም አለቃ መጠጋት፣ ወደ ፕሪንስ ኦፍ ፒስ መጠጋት፣ ወደ ሳሌም ግዛት መጠጋት። ሳሌም ግዛት ስላችሁ ዛሬ አሁን በምድር ያለችዋን ኢየሩሳሌም እያልኩ አይደለም። አሁን ከሰማይ የምትመጣው ኢየሩሳሌምን እንጠብቃለን እንደሚል መጽሐፍ። አሁን እግዚአብሔር በመንፈስ ዓለም ያቺኛዋ እስከምትገለጥ ድረስ ለልጆቹ በመንፈስ ቅዱስ አማካኝነት የተመረቀ የጽዮን መንገድ አለ። እንግዲህ በመረቀልን በአዲስና በሕያው መንገድ እንዳለ የጽዮን መንገድ ስለተመረቀ በዛ የጽዮን መንገድ ላይ የእግዚአብሔርን ፕሮግራም፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ ይዘን የምንራመድበት ሲዝን ነው። ወደ እርሱ በመጠጋት ወደ ልዑል በመጠጋት በልዑል መጠጊያ ውስጥ የሚኖር የሰላም አለቃ ነውና እርሱ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል እንዳለ ዕለት ዕለት በእኛ ውስጥ ያለውን መንፈስ ቅዱስን ከእርሱ ጋር ኮሚኒኬት በማድረግ ለእግዚአብሔር ምቹ መኖሪያ ለመሆን በመሰራት እናንተም ለእግዚአብሔር መኖሪያ ለመሆን በመንፈስ
መንፈስ አብራችሁ ትሰራላችሁ እንደሚል በኤፌሶን መጽሐፍ ላይ ለእግዚአብሔር መኖሪያ ለመሆን በመመቻቸት ከእግዚአብሔር ጋር አብሮ ሰራተኛ በመሆን ከእግዚአብሔር ፕሮግራም ጋር በመጋጠም የጨለማውን ዓለም መቃወም ብቻ ሳይሆን በእርሱ ላይ መንገስ እንችላለን። እነዛን 7ቱን ነገስታት ነፃ ማውጣት እንችላለን። የሚገርማችሁ ነገር መልከጼዴቅ በዙሪያው በነበረበት ታይም ላይ የእግዚአብሔር መፍራት ነበረ። ምድሪቷ መሃል ሰዶማዊ አልነበረም። በምድሪቷ መሃል ጨለማ አልነበረም። በምድሪቷ መሃል ራስ ወዳድ አልነበረም። ለምን ሲባል አስተዳዳሪዋ የሰላም አለቃ ከሆነው ጋራ ኮሚኒኬት አድርጓል። መልከጼዴቅ እግዚአብሔርን በእርግጥ የሚፈራ የነበረ መልከጼዴቅ እግዚአብሔርን ፕሮግራም በምድሩ ይገልጥ የነበረ ነው። በእርሱ ዘመን ዙሪያው በሰላም ተጠበቀ። ትዝ የሚላችሁ ከሆነ በዳዊት ዘመን ደግሞ ኢየሩሳሌም ላይ ሲደርስ አንድ ነገር አደረገ ይላል። ዳዊትንም እግዚአብሔር በዙሪያው ካሉ ጠላቶቹ ሁሉ ባሳረፈው ጊዜ አያችሁ፣ እግዚአብሔር በሕይወታችን ላይ ወደዚህ ወደ ሰላም አለቃ ስንጠጋ እነዛ በሰው አእምሮ ላይ ሰውን ወደ እንስሳነት እየቀየሩት ያሉ እነዛ ደሴቶች ፈርሰው የክርስቶስ አእምሮ በሰው ሕይወት ላይ ሲገለጥ ሰው ከእንስሳነት ወጥቶ ፍጥረት ለከንቱነት ተገዝቷል። ነገር ግን በፍቃዱ አይደለም። ነገር ግን የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል እንደሚል ፍጥረት ከከንቱነት ተላቆ ወደ እግዚአብሔር ልጅነት መልክ ወደ እግዚአብሔር ልጅ መልክ እንዲቀርብ የሚያደርገው እነዛ የጨለማ ደሴቶች ከአእምሮ ላይ ተራግፈው የክርስቶስ አእምሮ በአእምሮ ላይ ሲነግስ ነው። የክርስቶስ አእምሮ በአእምሮ ላይ ሲነግስ የደሴቶቹ ታይፕ ይቀየራል። ድሮ ጨለማን የሚያመነጩ እነዛ ደሴቶች በክርስቶስ ኢየሱስ ከመንገድ ተወግደው ተሽረው አሁን በክርስቶስ አእምሮ ደግሞ የእግዚአብሔር ዓለም ደሴቶች በሰው አንጎል ላይ በሰው አእምሮ ላይ ይገለጣሉ። እነዛ አእምሮች ለምድር መፍትሄን የሚያመጡ እነዛ አእምሮ በትውልድ መካከል የእግዚአብሔር ልጅ መልክ የሚገልጡ የእግዚአብሔርን ሐሳብ በምድር የሚያስፈጽሙ ይሆናሉ። ስለዚህ መፍትሄው መንፈስ ቅዱስ ያለኝ እንደዚህ ነው። ለትውልዱ መፍትሄ the mind of Christ ነው። ለትውልዱ መፍትሄ የክርስቶስ አእምሮ ነው። ይህ የክርስቶስ አእምሮ ደግሞ እንዲገለጥ ዕለት ዕለት እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ ወደ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረባለኝ። ይህንን በሆነ ጊዜ ላይ የክርስቶስ አእምሮ በሕይወታችን ላይ እየገዛ ስጋዊነት ከውስጣችን እየተራገፈ የእግዚአብሔር ልጅ መልክ በሕይወታችን ላይ የተገለጠ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንድንመስል እግዚአብሔር በመንፈስ ቅዱስ አማካኝነት ዕለት ዕለት ሕይወታችንን ወደ ግሎሪፊኬሽን ያመጣል። ይሄ መልእክት መቼ እንደሚለቀቅ መቼ ልቀቀው እንደሚለኝ መንፈስ ቅዱስ አላቅም። ይህ መልእክት መስከረም 4 እሁድ ሌሊት 5:45 2018 ላይ የተቀረጸ መልእክት ነው። እግዚአብሔር ከዚህም ይህን መልእክት ከሚሰሙ ሁሉ ጋር ይሁን። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩ።